ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ወደ ዜናዎቼ ከማለፌ በፊት በቅድሚያ በሐሰት የተደመሰሰው የኦሮሚያው አጋች በኦህዴድ ተሹሟል። በኦሮሞ ነጻነት ሰራዊት ውስጥ የደቡብ ምዕራብ ሸዋ የቡድኑ አመራር የነበረው ጃል ጉሬ ወይም ሚልኬት ሳደታ የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ምክትል ሆኖ መሾሙ ነው የተነገረው። የሚገርመው መሾሙ አይደለም ተመልካቾቻችን፣ አድማጮቻችን። የኢፌዴሪ መከላከያ ሰራዊት ማለትም መከላከያ ግንቦት 6 ቀን 2016 ዓ.ም አውጥቶት በነበረው ዘገባ ላይ እንደምትመለከቱት ጃል ጉሬ ከ6 ግብረ አበሮቹ ጋር እርምጃ እንደተወሰደባቸው ገልጾ ነበር መረጃ ያሰራጨው። ደምስሰነዋል፣ ገለነዋል የተባለው ተሾመ ማለት ነው። እንደምታዩት ነው እዚህ መከላከያ ላይ ይሄ ዜና ሜይ 14 2024 ይኸው ከላይ ቀኑን ታዩታላችሁ። የኢፌዴሪ መከላከያ ሰራዊት ግንቦት 6 ቀን 2016 ዓ.ም የሪፐብሊኩ ጥበቃ ኃይል በደቡብ ምዕራብ ሸዋ ዞን ለሚወረዳ የሽብር ተግባር ለመፈጸም በየአቅጣጫው ተሰባስቦ ሲንቀሳቀስ በነበረ የሸኔ የሽብር ቡድን አመራሮችና አባላቱ ላይ የማያዳግም እርምጃ መወሰዱን የክፍለ ጦሩ አዛዥ ኮሎኔል ፍቃዱ ጥላሁን ተናግረዋል። ይድና በቀይ የተከበበበት በተወሰደው እርምጃ በደቡብ ምዕራብ ሸዋ ክንፍ የቡድኑ አመራር ጃል ጉሬ፣ በምስራቅ ሸዋ ክንፍ የቡድኑ አመራር ጃል ኦብሳ ከ6 ግብረ አበሮቻቸው ጋር ሲደመሰሱ ጃል አብዴ የተባለ የመቶ መሪ ከነሙሉ ትጥቁ በቁጥጥር ስር ውለዋል። ለጥፋት ዓላማ ሲጠቀሙበት የነበረ የነፍስ ወከፍ መሳሪያም ተማርኳል ይላል። እንግዲህ ይሄን የደመሰሱትን በሜይ 14 2024 ደመሰሱ ነው ያሉትን ነው አሁን መሾሙን የነገሩን ተመልካቾቻችን፣ አድማጮቻችን። የሚገርም ነገር ነው። የደቡብ ምዕራብ ሸዋ ዞን ጸጥታና አስተዳደር ምክትል ሆኖ ተሾሟል። ኃላፊ ሆኖ አብረው ነው እየሰሩ ያሉት። በገታውን በሁሉም በኩል እያልን የምናገረው ከጥላቻ አይደለም። እየሆነ ያለው ነገር ይሄ ነው። በእርግጥ ካሁን በፊትም ጃልመሮን ገድለውናል ብለውን ነበረ። ደብረ ጽዮንም ገድለናል ብለው፣ ጌታቸው አሰፋንም ገድለናል ብለው አሳስተውን ያውቃሉ። የዚህኛው ለየት የሚያደርገው ደመሰስ ነው ገደል ነው ካሉ በኋላ ሹመት መስጠታቸው ነው። በክልሉ ፕሬዝዳንት በሽመልስ አብዲሳ በኩል የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ሹም ሆኖ ነው የተሾመው። ይቺ ናት ሀገሬ፣ ይቺ ናት ኢትዮጵያ። እየሆነ ያለው ነገር እጅግ በጣም አንገት የሚያስደፋ ነው። ለዚህ ነው እነ ሬውተርስ ሁሉ ምርመራ አድርገው ኮሬን የገኛ የሚባል ቡድን አለ አብረው ነው የሚሰሩት የሚል መረጃ ይፋ ያደረጉት። ተመልካቾቻችን፣ አድማጮቻችን፣ አሁን ወደ ሌሎች ዜናዎች አልፋለሁ። 17ኛ ቀኑን ባስቆጠረው ዘመቻ አንድነት የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ፋኖች በመከላከያ ኃይሎች ላይ ከፍ ያለ ድል መቀዳጀታቸውን አስታውቀዋል። ውጊያው በአሁኑ ሰዓትም ተባብሶ የቀጠለ ሲሆን የፋኖ ኃይሎች በሩጫ ጭምር ወደፊት እየገፉ መሆናቸው ነው የተነገረው። ጎጃም አገው ምድር ክፍለ ጦር ስር ያሉት የቲሊሊ ዘንገና ብርጌድና የወጌን ብርጌድ በጥምረት በተሳተፉበትና ከአሸፋ መገንጠያ አንስቶ እስከ ቲሊሊ ከተማ ድረስ አድማሱን ባሰፋ ውጊያ ከፍ ያለ ድል መገኘቱ ነው ክፍለ ጦሩ ያስታወቀው። ከአሸፋ አንስቶ እስከ ቲሊሊ ድረስ በሸፈነው ከባድ ውጊያ አንድ ሻለቃ የመከላከያ ጦር ሙሉ በሙሉ ተደምስሷል ሲል የዘንገና ብርጌድ ቃል አቀባይ ፋኖ አለበል ገልጿል። እስካሁን የሚያነሳቸው ያጡ ከ10 በላይ ወታደሮች በአቅራቢያቸው ወድቀው እንደሚታዩ የገለጸው ቃል አቀባዩ ውጊያውን ተከትሎ ከአዲሶቹ የአድማ ብተና ምሩቆች መካከል 9 ያህሉ በዛሬው ዕለት ከነሙሉ ትጥቃቸው ተቀላቅለውናል ብለዋል። አድማ ብተናዎቹ በጋራ ተመካክረው ከሃዳቸው በመጥፋት መምጣታቸውን በማመልከትም ደማቅ አቀባበል እንዳደረጉላቸው ጨምሮ ገልጸዋል። በውጊያው በአገዛዙ ላይ ከደረሰው ሰብአዊ ኪሳራ ባሻገር 69 ክላሽንኮቭ፣ 3 ብሬን፣ 9 ስናይፐር፣ 4 የዲሽቃ አስቃጥላ ከነሙሉ ጥይቱ፣ 5 የብሬን ሽልሽል ከነሙሉ ጥይቱና ከ7000 በላይ የክላሽ ፍሬ ጥይቶች መማረካቸውንም አመልክተዋል። የአገዛዙን ኃይሎች ሲያመዳድስ የነበረ አንድ ኤፍኤስአር መኪና ጭምር በእኛ በፋኖች ተማርኳል ሲል የዘንገና ብርጌድ ቃል አቀባይ ፋኖ አለበል አስታውቋል። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫም ሆነ አስተያየት የለም። በሌላ በኩል የአማራ ፋኖ በወሎ ላስታ አሳምነው ኮር ውባንተ አባተ ክፍለ ጦር ስር ያለውና በአርበኛ ፋኖ አስፌ አበጋዝ የሚመራው 2ኛ ሻለቃ በሰሜን ወሎ ዞን መቄት ወረዳ
በአገዛዙ ጥምር ጦር ላይ ጥቃት መፈጸሙን አስታውቋል። የጥምር ጦር አባላቱ ከደብረ ዘቢጥ ወደ ፍላቂት ከተማ እየተንቀሳቀሱ እንደሆነ መረጃ የደረሳቸው የአንቺም ጀግኖች ተወርዋሪ ፋኖች ኮኪት ከተማ መግቢያ ላይ መጋቢት 26 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ተኩል ላይ ደፈጣ ይዘው ለ20 ደቂቃ የፈጀ ፈጣን ኦፕሬሽን በመፈጸም አብዛኛውን እዛው እንዳስቀሯቸው የአማራ ፋኖ በወሎ የላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። ከጥቃቱ የተረፈው ኃይል በመጣበት መመለሱና በፋኖች ላይ አንድ ጉዳት አለመመዝገቡንም ቃል አቀባዩ ጨምሮ ተናግሯል። በዚህም ጉዳይ በተመለከተ ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። ዘይትና ውሃ በሚነግዱ ሐሳውያን ነቢያት ላይ ጠንካራ እርምጃ እንደሚወስድ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በአጽንኦት አስጠነቀቀ። ፎቶዋችሁን በመለጠፍ የሚፈውስ ዘይት አለን እያላችሁ ህዝብን ስታታልሉ ለከረማችሁ ሐሰተኛ ነቢያት ከእንግዲህ የምክር ጊዜ የለም፣ ከአሁን በኋላ እርምጃ ነው የምንወስደው ሲሉ የካውንስሉ ሰብሳቢ ፓስተር ጌትነት በድጋሚ አስጠንቅቀዋል። አንዳንድ በዚህ የንግድ ዘርፍ የተሰማሩ አገልጋዮች ከካውንስሉ የተሰጣቸው ምክርና ተግሳጽ እንደማይቀበሉት ይልቁንም ምክር የሰጧቸውን የቤተክርስቲያን መሪያዎች በማንጓጠጥ ምላሽ መስጠታቸው ይታወቃል። ሆኖም የጸጋ ስጦታን በገንዘብ እየሸጡ ምስኪኑን ህዝብ የሚያጨበረብሩትንና የእግዚአብሔርን ወንጌል እንደ ሸቀጥ መነገጃ ያደረጉትን ከዚህ የስተት መንገዳቸውም እንዲመለሱ ተደጋጋሚ ምክር ቢሰጣቸውም አንመለስም ያሉትን ከእንግዲህ አንታገስም ሲል ካውንስሉ በአጽንኦት አስጠንቅቋል። ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን። ከዚህ በኋላ ዘይት በሚነግዱት ላይ አብረን አንቀጥልም፣ ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። በትግራይ በህወሓት ቡድኖች መካከል ውጥረቱ ባየለበት በአሁኑ ወቅት የትግራይ ክልል ጊዜያዊ አስተዳደር የአማካሪ ካውንስል ሰብሳቢ በሆኑት በአቶ ሞገስ ታፈረ የተመራ የልዑክ ቡድን በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር መወያየቱ ተገልጿል። የልዑካን ቡድኑ በወቅታዊ የትግራይ ክልል ፖለቲካ ጊዜያዊ አስተዳደሩ በገጠመው ተግዳሮት እንዲሁም በፕሪቶሪያ ውል አፈጻጸምና በቀጣይ ጊዜ በሚኖረው ምርጫ ዙሪያ ምክክር ማድረጉ ተሰምቷል። የልዑካን ቡድኑ በተመሳሳይ ከፌደራል መንግስት ከፍተኛ ባለስልጣናት ከአፍሪካ ህብረትና ከአውሮፓ ህብረት ተወካዮች ጋር ንግግር ለማድረግ ቀጠሮ መያዙ ተሰምቷል። በሌላ በኩል ፌስቡክ በኢትዮጵያው የሰሜኑ ጦርነት ወቅት ሚናው ተጣርቶ ሊከሰስ ነው ተብሏል። የኬንያ ከፍተኛ ፍርድ ቤት ሰብሳቢ ፌስቡክ ወይም ሜታ በትግራዩ ጦርነት ወቅት የጥላቻ ንግግር ሄት ስፒች እና አሳሳች መረጃዎችን በማሰራጨት ተጠያቂ ሊሆን ይችላል የሚል ወሳኝ ብይን ሰጥቷል። ፍርድ ቤቱ የኬንያ ህገ መንግስት ተጎጂዎቹ በኬንያ ክስ እንዲመሰርቱ እንደሚፈቅድም በዝርዝር አስረድቷል። አምነስቲ ኢንተርናሽናልም ይህን ታሪካዊ ውሳኔ በመደገፍ ሜታ ለተፈጠረው ሁከት ተጠያቂ እንዲሆን አጥብቆ ጠይቋል። የህግ ባለሙያዎች ይህ ብይን የማህበራዊ ሚዲያ ኩባንያዎች በዓለም አቀፍ ግጭቶች ላይ ያላቸውን ተጽዕኖ ዳግም እንድናስብ የሚያደርግ ሲሆን በተለይም እንደ ፌስቡክ ያሉ ግዙፍ ኩባንያዎች ይዘቶችን በመቆጣጠርና የጥላቻ ንግግርን በመከላከል ረገድ ያላቸውን ኃላፊነት አጉልቶ ያሳያል ብለዋል። ይህ የኬንያው ፍርድ ቤት የሰጠው ውሳኔ ፌስቡክ በኢትዮጵያ ጦርነት ወቅት ለፈጠረው አወዛጋቢ ተጽዕኖ ተጠያቂ ሊሆንበት የሚችልበትን አዲስ ምዕራፍ የከፈተ ነው ተብሏል። በቀጣዩ የፍርድ ቤቱ ሂደት ላይ ዓለም አቀፍ የሰብአዊ መብት ተሟጋቾችና ተጎጂዎች ከወዲሁ ከፍተኛ ትኩረት ሰጥተውታል ተብሏል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣ